ከእስከዛሬው ጥምቀት በተለየ ሁኔታ ያከበርኩትን የዘንድሮን የጥምቀት በዓል ላሳያችሁ። እዚህ ጋር እንግዲህ መስሪያ ቤታችን እየተሰባሰብን ነበረ። ምክንያቱም ተክለ ሃይማኖት ጠቅላላ ሆስፒታል ለየት ያለ ፕሮግራም ስላዘጋጀ እዛ ላይ ለመታደም ወደ መስሪያ ቤት ሄድኩኝ። እንግዲህ እንደምታዩት ምሳ በላን። መጀመሪያ ምሳ ፕሮግራም ነበረ። ወደ ዋናው ፕሮግራም ከመሄዳችን በፊት እንብላ ባይ ዘ ዌይ ቆንጆ ምሳ ነበር የነበረው። ኬክም መልካም ጥምቀት ብለን ኬክ ቆረስን። ከዛ በኋላ ምንድነው ተክለ ሃይማኖት ጠቅላላ ሆስፒታል ዳቦና ውሃ ከጥምቀተ ባህሩ ታቦት አጅበው ለሚመለሱ ምእመናን አዘጋጅቶ ነበርና በዚህ መልኩ ዳቦአችንም ውሃችንም ሬዲ ሆነ። ከዛ ምእመናኑ ሲመለሱ ለነሱ ዳቦና ውሃ እያከፋፈልን በጣም ደስ የሚል ቀን ነው ያሳለፍነው። እንግዲህ እዚህ ጋር እንደምታዩት የሆስፒታሉ ስታፎች ያው በግል የምናከብረው እንዳለ ሆኖ እንዲህ አይነት ደግሞ የበጎ ስራ ላይ ተሳተፉ ስንባል ሁልጊዜ በደስታ ነው የምንገኘው እና እዚህ የምታዩቸው በሙሉ የሆስፒታሉ ስታፎች ናቸው። በበዓል ቀናቸው ተገኝተው ለምእመኑ ተክለ ሃይማኖት አካባቢ ለሚገኙ ምእመናን ዳቦና ውሃ እያደሉ ነው የሚገኙት። የሆስፒታላችን ብራንድ አምባሳደርም እዚህ ጋር እንደምታዩት አርቲስት ቸርነት ፈቃዱ እንዲሁ አብሮን ተገኝቶ ውሃና ዳቦ ለምእመናኑ ሲያድል ነበር። በጣም ደስ የሚል ቫይብ አለው ባይ ዘ ዌይ እስከዛሬ ካከበርኩት ለየት ይላል የዘንድሮ እና በጣም ቆንጆ በዓል ነበር።